የዓለማችን 20 በመቶ ኦክሲጅን የሚያመርተውና የምድር ሳንባ በመባል የሚታወቀው የአማዞን ጫካ ከውበቱ ጀርባ እጅግ ዘግናኝ እና ሳይንቲስቶችን ሳይቀር ግራ ያጋቡ ሚስጥሮችን ደብቆ ይዘዋል። ብትገቡ ልትወጡ የማትችሉበት፣ ፀሐይ የማትገባበት እና ዓለምን እስካሁን ያላዩ የሰው ዘሮች የሚኖሩበት አስፈሪ ዓለም ነው። ዛሬ በ10 ቲዩብ ስለ አማዞን ጫካ ማንም ያልነገራችሁን 5 አስገራሚ ሚስጥሮች ይዘንላችሁ ቀርበናል። ቪዲዮን ላይክ በማድረግ አብራችሁን ቆዩ። አንደኛ፣ ግዙፍነቱ ዘ ማሲቭ ሳይዝ። አንደኛ፣ የአማዞን ጫካ ስፋት። ይህ ጫካ ምን ያህል ትልቅ እንደሆነ ታውቃላችሁ? አማዞን በ9 የደቡብ አሜሪካ ሀገራት ላይ የተንጣለለ ሲሆን ስፋቱ 5.5 ሚሊዮን ስኩዌር ኪሎ ሜትር ነው። ይህ ማለት አማዞን ጫካ አንድ ሀገር ቢሆን ኖሮ በስፋቱ ከዓለማችን 9ኛው ትልቁ ሀገር ይሆን ነበር። በውስጡ ከ390 ቢሊዮን በላይ ዛፎች አሉት። የዛፎቹ ቅጠሎች በጣም የተንቀራረቡ ከመሆናቸው የተነሳ ዝናብ ሲንጠባጠብ ጠብታው መሬት ላይ ለመድረስ እስከ 10 ደቂቃ ይፈጃል። ሁለተኛው ደግሞ ያልተገኙ የሰው ዘሮች። ሁለተኛው ከዓለም የተቆረጡ ማህበረሰቦች በአማዞን ጫካ ውስጥ ከዘመናዊው ዓለም ጋር ምንም አይነት ግንኙነት የሌላቸው፣ ስልክ፣ መኪና ወይም የኢንተርኔት አገልግሎት የማያውቁ፣ ኢንተርኔት ራሱ ምን እንደሆነ የማያውቁ ከ100 በላይ የጎሳ አይነቶች አሉ። እነዚህ ሰዎች ጫካ ውስጥ ራሳቸውን ችለው የሚኖሩ ሲሆን የውጭ ሰው ወደ እነሱ ክልል ከገባ በቀስት ወግተው ከመግደል ወደ ኋላ አይሉም። አውሮፕላን በሰማይ ሲያልፍ ሲያዩ የሚበር አምላክ እንደሆነ ነው የሚያስቡት። ሶስተኛው የሚፈላ ወንዝ። ሶስተኛው ሰውን በህይወት የሚቀቅል ወንዝ በአማዞን ውስጥ ሻናይ ቲምፔሽካ የሚባል አስገራሚ ወንዝ አለ። የዚህ ወንዝ ውሃ የሙቀት መጠን እስከ 93 ዲግሪ ሴልሺየስ ይደርሳል። ይህ ማለት ውሃ ያለማቋረጥ ይፈላል ማለት ነው። ማንኛውም እንስሳም ሆነ ሰው አዳልጦት ወደዚህ ወንዝ ከገባ በህይወት እያለ በሰከንዶች ውስጥ ተቀቅሎ ይሞታል። ሳይንቲስቶች በአቅራቢያው ምንም አይነት እሳተ ገሞራ ሳይኖር ወንዙ እንዴት ሊፈላ እንደቻለ እስካሁን ማብራሪያ አላገኙለትም። አራተኛው ገዳይ ፍጥረታት። በአማዞን ጫካ የብዙ አስፈሪ እንስሳት መኖሪያ ነው። ሰውን ሙሉ በሙሉ ውጦ መመገብ የሚችለው ግዙፉ አናኮንዳ እባብ፣ በቆዳው ላይ 10 ሰዎችን መግደል የሚችል መርዝ የተሸከመው የወርቃማ መርዝ እንቁራሪት፣ እንዲሁም ደግሞ የሚጠጡ የሌሊት ወፎች እና በውሃ ውስጥ የሚኖሩ ኤሌክትሪክ አምራች አሳዎች ይገኙበታል። አምስተኛ የአማዞንና የሰሃራ በረሃ አስገራሚ ግንኙነት። በአፍሪካ የሚገኘው ደረቁ የሰሃራ በረሃና በደቡብ አሜሪካ ያለው የአማዞን ጫካ በሺዎች በሚቆጠሩ ኪሎ ሜትሮች ይራራቃሉ። ነገር ግን በየዓመቱ ከሰሃራ በረሃ የሚነሳ በሚሊዮን ቶን የሚቆጠር አሸዋማ አቧራ ነፋስ አቋርጦት አማዞን ጫካ ይገባል። ይህ አቧራ ለአማዞን ዛፎች እድገት እጅግ አስፈላጊ የሆነውን የፎስፈረስ ማዕድን ይመግባቸዋል። ምድር እንዴት እርስ በእርሷ እንደተሳሰረች የሚያሳይ አስገራሚ ክስተት ነው። ከነዚህ የአማዞን ጫካ ሚስጥሮች ውስጥ በጣም ያስገረማችሁ የትኛው ነው? ሐሳባችሁን ኮመንት ላይ ጻፉልኝ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። አዳዲስና አስገራሚ መረጃዎችን ለማግኘት 10 ቲዩብን አሁኑኑ ሰብስክራይብ ያድርጉ። በሌላ አስገራሚ ቪዲዮ እስክንገናኝ ቻው።